እንግዲህ ኦቪድ ማኑፋክቸሪንግ በኦቪድ ሰፕላይ ቼን ውስጥ ከተቋቋሙት ግንባር ቀደም ተቋማትና በተለይ የኦቪድን ሶስተኛው ሌየር ኦቪዶሎጂን ሶስተኛው ሌየር በተለይ ሰፕላይ ቼኑን ውጤታማነቱን ካረጋገጡት ተቋማት አንዱ ነው ብለን በደንብ እናምናለን። ከዚህ ጋር በተያያዘ እንግዲህ ኦቪድ ማኑፋክቸሪንግ በዋናነት ምርቶች አሉት። ያው አምርቶ በማቅረብ ላይ የተመሰረተ ስራ ነው የሚሰራው። ወደ 5 ምርቶች አሉት። ኦንጎይንግ የሆኑ ደግሞ በቅርብ ጊዜ ወደ ምርት የምንገባበት ወደ 5 እንደዚሁ በጠቅላላው ወደ 10 ኢንዱስትሪዎች ላይ እየሰራ ነው የሚገኘውና እዚህ ጋር እንግዲህ ሁሉንም ይህን በተመለከተ ቲሞች ያቀርቡታል። ለነሱ ጋብዛለሁ። እሺ፣ አመሰግናለሁ። መሳይ ይባላለሁኝ፣ የኦፕሬሽን ዳይሬክተር ነኝ። ዌልካም በድጋሚ ማለት ፈልጋለሁ። ያሌ እንዳለው ድርጅታችን በባክዋርድ ኢንቴግሬትድ ሰፕላይ ቼን ማኔጅመንት ላይ ተመስርቶ የተቋቋመ በኮንስትራክሽን ኢንዱስትሪው ላይ ኮንክሪት እና ኮንክሪት ነክ ግብአቶች ላይ ፎከስ ያደረገ ቱ ዘ ኤክስቴንት ኦፍ የአቅርቦት ሮ ማቴሪያሎችም ላይ ቴክኖሎጂን መር ያደረገና ሪሰርችን መር ያደረገ ሰፕላይ ቼን ቴክኖሎጂን ወይም ስትራቴጂ ተከትሎ ምርት ላይ እየሰራ ያለ ካምፓኒ ነው። ሜይንሊ ኮንክሪት ላይ እና ከኮንክሪት ጋር ተያያዥ የሆኑ አዳዲስ ምርቶችም ላይ እየሰራ ነው ያለው። እስካሁን ባለው ሁኔታ ላይ ኦቪድ ማኒፋክቸሪንግ ሲጀምር ለኦቪድ ኮንስትራክሽን የማኔጅመንት የባቺንግ ፕላንቶች ማኔጅ በማድረግ የጀመረ ሲሆን አሁን ላይ ግን በፉል ስኬል ሜጀር የሚባሉት ክላይንቶቻችንን ኦቪድ ኮንስትራክሽን፣ ካቮድ ኮሜርሻል፣ ኦቪድ ሪል ስቴት ላይ ያሉትን ፕሮጀክቶች ላይ ያሉት የኮንክሪት ስራዎችን በከፍተኛ ደረጃ ሰፊ ላይ እያደረገ ነው። እስካሁን ባለው ሁኔታ ኒርቱ ወደ 320 ሺህ ሜትር ኪዩብ የሚጠጋ ኮንክሪት ዴሊቨር አድርገናል ፎር ዘ ፓስት 4 years። ይሄ ማለት ስታንዳርድ በሆነው በጂ+12 ህንፃ ብናየው የ154 ብሎኮችን ሊደርስ የሚችል የኮንክሪት ስራ አቅርበናል ማለት ነው። ያንን ያህል ምርት አቅርበናል። ባይናው አሁን በዚህ ዓመት ላይ ሬቨኑአችን ወደ 1.04 ቢሊዮን ብር ደርሷል። ይሄ ማለት ከፍተኛ የሆነ የኮንክሪት አቅርቦት ስራ እየሰራን እንዳለን የሚያመላክት ነው። ከዚህ ጋር ተያይዞ በጅማ በአዲስ አበባ ላይ አሁን ላይ ወደ 5 የሆኑ ባቺንግ ፕላንቶችን ሪሰንትሊ ደግሞ ጅማ ላይ የተተከለ ባቺንግ ፕላንት አለ። አሁንም አዲስ አበባ ላይ ደግሞ በቅርብ አንድ ባቺንግ ፕላንት የተተከለ ነው ያለው። ክረሸርን በማቅረብ አዳዲስ ምርቶችም ላይ ከኮንክሪት ጋር ተያያዥ የሆኑ ጥሬ እቃዎች ላይም በመስራት አቅምን በማጎልበት ከፍተኛውን እንቅስቃሴ ያደረግን ነው የሚገኘው። ባይናው የኮንክሪት ሳይሎ ካፓሲቲ እስከ 10,000 ኩንታል በአንድ ጊዜ መያዝ አቅምን አጎላብተን እየሰራን ያለ ነው። የማምረት አቅማችን በቀን እስከ 2500 ድረስ የሚሄድን አቅም ክሬት ለማድረግ ችለናል። ከዚህ ጋር በተያያዘ ደግሞ የኮንክሪት ግብአት የሆኑት ላይ ደግሞ እጥረትን ተኮር በማድረግ እነዛ ላይ ሶሉሽን ቤዝድ የሆነ ስራዎችን እየሰራን ያለ ነው። ቀጣይ ደግሞ ከጥሬ ዕቃ ጋር ያሉትን ደግሞ ሁኔታዎች ማስረሻ የተወሰነ ነገር ይላል። ማስረሻ እባላለሁ፣ የኳሊቲ እና ፕሮዳክሽን ዳይሬክተር ነኝ። ቅድም ሲኦአችን አቶ ያለለት እንደተናገረው እዚህ ጋር የምትመለከቷቸው ፕሮዳክቶች አሉ። በዋነኛነት የምንታወቅበት ኮንክሪት ነው። ከዛ ቀጥሎ የሆሎ ኮንክሪት ብሎክ የብሎኬት ምርት አለን። ከዛ በተጨማሪ አሁን ከረንትሊ እያመረት ነው ያለው የታይልስ ምርትም እንደዚሁ አለ። ከዛ በተጨማሪ እዛ ጋር የምትመለከቷቸው ጠጠሮች አለልቱ አካባቢ የምናመርታቸው ናቸው። እዚህ ጋር በሙሉ የምትመለከቷቸው ለኮንክሪት እና ከኮንክሪት ሪሌትድ ለሆኑ ፕሮዳክቶች ግብአት ሆነው የሚያገለግሉ ናቸው። ምናልባት ከዚህ ውስጥ ሞር ኢንተረስት የሚያደርጋችሁ የፕሮሰስ ሳንድ እንትን ነው። ይሄ ፕሮሰስ ሳንድ አሁን በአሁኑ ሰዓት 150 ቶን ፐር ማምረት የሚችል ክሬቸር ገዝተን ቦታውንም ሞጆ አካባቢ ተረክበን ከዚህ በኋላ ምናልባት በአብዛኛው ስራችንን የሚያስተጓጉልብን የአሸዋ እጥረት ከዚህ በኋላ ከኔክስት ይር በኋላ ሊገጥመን እንደማይችል ነው። ምናልባት በ2018 ትልቁ ስራችን ከሳምንት ቀደም ብሎ የጀመርነው የዚህ ክሬሸር የ150 ቶን ፐር አወር ክሬሸር እና 60 ሜትር ኪዩብ ፐር አወር ማምረት የሚችል ደግሞ የኮንክሪት ባቺንግ ፕላንት እዛ ጋር የምትመለከቱት የጅማው አይነት ተገዝቶ ወደ ስራ ገብተናል ማለት ነው። ከዚህ በተጨማሪ መግለጽ የምፈልገው ነገር ቢኖር እስካሁን ድረስ ኦቪድ ማኑፋክቸሪንግ በአብዛኛው የጥራት ቁጥጥሩን የሚያካሄደው በሴንትራል ላቦራቶሪዎች ነበረ።
ከቅርብ ጊዜ ወዲህ ካለፈው 6 ወር ወዲህ ግን ሙሉ በሙሉ በሚባል ደረጃ ኦቪድ ማኑፋክቸሪንግ የራሱን መሳሪያዎች የጥራት መቆጣጠሪያ መሳሪያዎች አስገብቶ ሙሉ በሙሉ የጥራት ቁጥጥር በእኛ ባለሙያዎች በእኛ መሳሪያዎች ነው። እንደ ሳምፕል እንኳ ብናሳያችሁ እዚህ ከመጡት ውስጥ እንደ ሳምፕል የሚታዩት እዚህ ጋር የሸሚት ሃመር ቴስት ነው። የአመረትናቸውን ኮንክሪቶች ስትሬንግዛቸውን በቀጥታ ቼክ የምናደርግበት ነው። ለምሳሌ አሁን የኮንክሪት ኮለን ሬንፎርስድ ኮንክሪት ኮለን ነው፣ በሲ30 የተሰራ ነው። ድንገት አሁን ቸርማን መጥቶ እስኪ ማስረሻ እርግጠኛ ነው የዚህ ሲ30 ነው እስኪ ያሳየ ተብሎ ብትጠየቅ ከዛ በተጨማሪ እነዚህ የምታዩቸው የጠጠሮችና የአሸዋችን ስፔሲፊክ ግራቪቲ የምናቅባቸው መሳሪያዎች ናቸው። ኢንአዲሽን ይሄ በተለምዶ ስላምፕ ኮንቴስት የሚባለው የምንልከው ኮንክሪት ለስራ ይመቻል ወይ፣ ከኳሊቲው በተጨማሪ ወደ ኮንስትራክሽን ስንልክ ለኮንስትራክሽን አመች ነው፣ በጣም ቀጥኗል ወይስ ወፍሯል፣ ለስራ ምቹነቱን ኮንሲስተንሲውን ቼክ የምናደርግበት መሳሪያ ነው ማለት ነው። በአጠቃላይ እንግዲህ ሞሮለስ እዚህም ሲቦች አሉ። እነዚህ ሲቦች የምታዩቸው ጠጠራችንና አሸዋችን ግሬን ሳይዝ ዲስትሪቢዩሽናቸው በትክክል ስፔክ ያሟላል ወይ? ቢኮዝ የኮንክሪታችን ጥራት ስፔሻሊ ስትሬንግዙ ደንሲቲው የሚወሰነው በጠጠርና በአሸዋ ግሬን ሳይዝ ዲስትሪቢዩሽን ነው። ስለዚህ እሱም አሸዋ ከማስገባታችን በፊት ጠጠር ከማስገባታችን በፊት በእነዚህ ሲቦች ሲብ አናሊሲስ ተሰርቶ ነው ማለት ነው። ስለዚህ ሙሉ በሙሉ በአሁኑ ሰዓት የኳሊቲ ስራችን በዚህ እንትን ይላል። 1 ደቂቃ ያክል ሜሪ እንደው ስለ ወደፊት ኢኒሼቲቮቻችን ትንሽዬ ብታብራራ። በቪዥን 2030 መሰረት ኢኒሼቲቮቻችን አሉ። የኬሚካል የኦቪድ ኬሚካል ኢንዱስትሪ አንዱ ነው። ከቻይና ካምፓኒ ጋራ በጆይንት ቬንቸር አብረን የምንሰራቸው ይሆናል ማለት ነው። ሌላኛው ሲልካ ሳንድ ፕሮዳክሽን አለ። በአማራ ክልል ኖርዝ ሸዋ ኦልሬዲ ኳሪ አለ። እሱም ኢንቨስትመንት ላይ ነው የቀረን። ይሄ ደግሞ የግራናይት ማምረቻ ካምፓኒ ነው፣ የኦቪድ ግራናይት። ይሄም ኢኒሼቲቫችን ነው። የመጨረሻው የሲሚንቶ ፕሮዳክሽን ካምፓኒ ነው። ሶ እነዚህ ኢኒሼቲቮቻችን ናቸው። ወደፊት ደግሞ ወደዚህ እንሄዳለን። በአጠቃላይ እንግዲህ ያው ትልቁ ነገር ኦቪድ ማኑፋክቸሪንግ ላይ ምርቱ አለ፣ ሚንዋይል ደግሞ የጥራት ቁጥጥሩ ነው የሚከናወነው። ስለዚህ ሹር የአርቲፊሻል ሲሙሌተር ነው፣ ሲሙሌተር ማርበል ነው፣ ከኢንቫይሮንመንታል ጋር የተገናኘ ነው። እናመሰግናለን ስለመጣችሁ።